የእጆቻችን ጥንካሬ፣ ቅልጥፍና፣ ስራ መስራት የምንችለው በዋነኛነት የአንገታችን የአከርካሪ አጥንት አቀማመጥ ትክክል ሲሆን፣ አንድ ሰው ቀጥ ሲል ራሱን ብቻውን ብንመዝነው 6 ኪሎ ምናምን ነው። አንገት ህመም ያው በጣም ኮመን ነው። በተለይ የአንገት ህመም፣ የወገብ፣ የጉልበት፣ የትከሻ ህመም በጣም አሁን ከድሮ እጅግ በጣም ኦልሞስት እየተበራከተ መጥቷል። ቀጥ በሉ እምልበት ምክንያት ቃሏ ትንሽ ትሆናለች እንጂ ለምንድን ነው ቀጥ በሉ የሚለው ነገር የአከርካሪ አጥንታችን ጤንነት የመላ ሰውነታችን ጤንነት እንደሆነ ሰዎች እንዲረዱ በጣም እፈልጋለሁ። ረጅም ሰዓት ከአንገታቸው አቀርቅሮ የሚጽፉ ሰዎች ላይ ብዙውን ጊዜ ኮመን ነው። ኦልሞስት 1/2ኛው የአንገት ህመም ዲቨሎፕ አድርጎ የሚመጡ ታካሚዎች ናቸው። የእጆቻችን ጥንካሬ፣ ቅልጥፍና፣ ስራ መስራት የምንችለው በዋነኛነት የአንገታችን የአከርካሪ አጥንት አቀማመጥ ትክክል ሲሆን፣ አንድ ሰው ቀጥ ሲል ራሱን ብቻውን ብንመዝነው 6 ኪሎ ምናምን ነው። አንገት ህመም ያው በጣም ኮመን ነው። በተለይ የአንገት ህመም፣ የወገብ፣ የጉልበት፣ የትከሻ ህመም በጣም አሁን ከድሮ እጅግ በጣም ኦልሞስት እየተበራከተ መጥቷል። ከዛ ውስጥ አሁን የአንገት ህመም ኦልሞስት ከምናክማቸው ታካሚዎች ውስጥ ኦልሞስት 1/2ኛው የአንገት ህመም ዲቨሎፕ አድርጎ የሚመጡ ታካሚዎች ናቸው። ምናልባት የቴክኖሎጂ መበራከት ሊሆን ይችላል። በአጭር ጊዜ ውስጥ የተከሰቱ የአንገት ህመም ቀጥ በሉ እምልበት ምክንያት ቃሏ ትንሽ ትሆናለች እንጂ ለምንድን ነው ቀጥ በሉ የሚለው ነገር የአከርካሪ አጥንታችን ጤንነት የመላ ሰውነታችን ጤንነት እንደሆነ ሰዎች እንዲረዱ በጣም እፈልጋለሁ። ይሄ ማለት ምን ማለት ነው? የአከርካሪ አጥንታችን እንግዲህ እንደሚታወቀው ከራስ ቅሉ እንጀምርና ከዛ አንገታችን አለ። አንገታችን ውስጥ 7 አጥንቶች አሉ። እንደው በዚህ አጥንት ሞዴል ባመላክት እነዚህ 7 አጥንቶች አንገታችን ውስጥ ናቸው ያሉት። አንዱ ባንዱ ላይ አቀማመጣቸው ወሳኝ ነው ትክክል በመሆናቸው። ከነሱ የሚመጡት ነርቮች ግን በብብታችን ያልፉና እጆቻችን ጋር ይመጣሉ። የእጆቻችን ጥንካሬ፣ ቅልጥፍና፣ ስራ መስራት የምንችለው በዋነኛነት የአንገታችን የአከርካሪ አጥንት አቀማመጥ ትክክል ሲሆን፣ አለበለዛ ምን ይሆናል? ከዚህ የሚመጣው ነርቭ በብብት አልፎ እጃችን ጋር በደንብ ካልደረሰ ሰዎች ብዙ ጊዜ ምን ይላሉ? ወይ 1 ኪሎ ሙዝ እኮ ይዤ መግባት ቤት ያቃተኝ፣ መጻፍ አቃተኝ፣ ፊርማዬ እኮ ተለወጠብኝ፣ እጄም ተንቀጠቀጠብኝ፣ ዛለብኝ፣ ሌሊት ስተኛ ይደነዝዘኛል የሚሉበት ምክንያት። ስለዚህ የአንገታችን አጥንት ትክክል መሆን አንደኛ ወሳኝ ነገር ለእጃችን። አንገት ህመም ስናነሳ በዋናነት 4 ነገሮችን ማንሳት እንችላለን። የመጀመሪያው ኔክ ፔን ዊዝ ሞቢሊቲ ዴፊሲት የምንላቸው ነው። በተለይ አንገት አካባቢ የሚገኙ የጡንቻችን መኮማተር ሊሆን ይችላል። ዲስክ አካባቢ ላይ ትንሽ የመጣበቅና ለመንቀሳቀስ የመቸገር አይነት ነገሮች ሊኖሩ ይችላሉ። ሌላኛው ኔክ ፔን ዊዝ ራዲኩሎፓቲ የምንለው ነው። ምን ማለት ነው? በተለይ አንገታችን አካባቢ የሚገኙ ዲስኮቻችን ላይ ትንሽ ጫና በሚኖርበት ሰዓት ነርቮች አሉ። ነርቫችን ላይ ጫና ሲኖር ህመሙ እስከ እጃችን ጣት ድረስ ስለሚሄድ ይህንን ኔክ ፔን ዊዝ ራዲኩሎፓቲ ብለን እንጠራዋለን። ሌላኛው ኔክ ፔን ዊዝ ሄዴክ ነው የምንለው። በተለይ የላይኛዎቹ ወይም ደግሞ ዲፕ የሚገኙ መስሎቻችን ላይ በተወሰነ መልኩ ጫና ነገር ሲኖር የተወሰነ ሄዴክ፣ ቴንሽን አይነት ነገሮችን ሊፈጥር ይችላል። ሌላው ኔክ ፔን ዊዝ ፖስቸራል ሲንድረም ነው የምንለው። ብዙውን ጊዜ በተለይ ከአቀማመጣችን ሊሆን ይችላል እና አንገታቸውን ወደ ቀኝም ወደ ግራም ወደ የትኛው መጣጥፎ የሚቀመጡ ከትከሻቸው በደንብ ቤንድ አድርገው ወይም ራውንድ አድርገው የሚቀመጡ ሰዎች ላይ ብዙ ጊዜ የሚያጋጥም ነው። በዋናነት ግን ይሄ ፖስቸራቸው ጥሩ ሳይሆን የሚከሰት የአንገት ህመም ነው። የአንገት እንዲመታጠፍ እንዴት ለዚህ አውቶኖሚክ ነርቨስ ሲስተም እንዴት ትልቅ እንትን እንዳለው ልነግርሽ አልችልም። አሁን አንድ ሰው ቀጥ ሲል ራሱን ብቻውን ብንመዝነው 6 ኪሎ ምናምን ነው የሚሆነው። እንደዚህ በሚታጠፍበት ጊዜ ማጅራቱ ላይ 5 እጥፍ ሆኖ ይሄ እንደ 30 ኪሎ እንደዚህ አንገቱ ላይ ነው የሚሸከመው ማለት ነው። 30 ኪሎ ማለት የ6 የ7 ዓመት ልጅ አንገቴ ላይ ተሸክሜ እንደዚህ መዋል ማለት ነው። ብዙ ነገሮች ማንሳት እንችላለን። አንደኛው መነሻው ምንድነው ብለን ብንጀምረው ከብዙ ነገር ጋር መያያዝ እንችላለን። የመጀመሪያው ምናልባት ከስራችን ሁኔታ ጋር መያያዝ እንችላለን። በተለይ ለረጅም ሰዓት በቢሮ ውስጥ ሊሆን ይችላል፣ በስራ ቦታችን ሊሆን ይችላል እና ከአንገታችን ከትከሻችን ብዙውን ጊዜ አቀርቅረን በምንሰራበት ሰዓት፣ ከባድ ነገር በምናነሳበት ሰዓት
ቦርሳ በሚያንጠለጥሉ ሰዎች ላይ ከምንም በላይ ደግሞ ለረጅም ሰዓት ከአንገታቸው አቀርቅሮ ስልካቸው ለረጅም ሰዓት የሚያዩና ለረጅም ሰዓት ከአንገታቸው አቀርቅሮ የሚጽፉ ሰዎች ላይ ብዙውን ጊዜ ኮመን ነው። ማንኛውም የአንገት ህመም አለኝ ብሎ የሚያስብ ማንኛውም ታካሚ ያው መጀመሪያ ወደ ሕክምና ተቋም ሄዶ ምርመራ ማድረግ መቻል አለበት። አካላዊ ምርመራ ወይም ፊዚካል ኤግዛሚኔሽን ሊሆን ይችላል። ሌሎች ምርመራዎችም እንዳስፈላጊነቱ ከተደረገ በኋላ ያው የሚሰጡ ሕክምናዎች አሉ። ስፔሻሊ ከጡንቻ ጋር ተያይዞ የሚመጡ በተለይ ጡንቻ መኮማተር ሊሆን ይችላል። ከዲስክ ጋር የተያያዙ አይነት ኬዞች ቅድም የጠቀስናቸው ይሄ ራዲኩለር ታይፕ ኦፍ ፔን፣ ራስ ምታት፣ ከፖስቸር ጋር ተያይዞ የሚመጡ በደንብ አለመዞር፣ ወደ ላይ ወደ ታች ወደ ጎን ያንን ይሄ ሬንጅ ኦፍ ሞሽን ሊሚቴሽን ያላቸው ታካሚዎች ከሆኑና ፊዚካሊ በደንብ ኤግዛማይን ከተደረጉ በኋላ ህክምናቸውን በደንብ መከታተል ይችላሉ። አንድ ስናረጋቸው ህመሙ የሚባባስ አይነት ነገር ከሆነ ዲስትራክሽን እንላለን። ትንሽ ደግሞ ጫናውን ስንቀንስላቸው ህመሙ ትንሽ የሚቀንስላቸው ከሆነ እዚህ አካባቢ ያሉ ነርቮች አሉ። ይሄ አፐር ሊምብ ቴንሽን ቴስት እንለዋለን። እነሱን በደንብ ቴስት አድርገን ፖዚቲቭ ከሆኑ ስፐርሊንግ ቴስት እንላቸዋሉ። ያ ነገር ፖዚቲቭ ከሆነልን ምንም ድርድር የለም። የፊዚካል ቴራፒ ህክምናቸው በደንብ መከታተል ይችላሉ። ያው የፊዚዮቴራፒ ህክምና በውስጡ በጣም ብዙ ነገሮች አሉት። እንደ ኬዙ አይነት የምንጠቀማቸው ማሽኖች አሉ። ምናልባት አንዳንድ ደግሞ ደከም ያሉ ጡንቻዎች ካሉ እነሱን የማጠንከር ስራ፣ የሬንጅ ኦፍ ሞሽን ሊሚቴሽን ያላቸው ታካሚዎችን እነሱን ደግሞ በደንብ ቀለል ያሉ ሬንጅ ኦፍ ሞሽን ኤክሰርሳይሶች አሉ። እነሱን በማሰራት ሰርቫይካል ትራክሽን የምንለው በተለይ ይሄ ወደ ታች ለሚሄደው ስሜትና አንገት ትከሻ አካባቢ ላይ ጡንቻ መኮማተር ላላቸው ታካሚዎች ሰርቫይካል ትራክሽን የምንላት ማሽን አለች። እሱን ተጠቅመን በደንብ ማከም እንችላለን። በተለይ ይሄ ለረጅም ሰዓት አሁን ከአንገት ከትከሻቸው አቀርቅሮ አጎንብሶ የሚሰሩ ሰዎች የግድ ስታመሙ ብቻ ለሐኪም ቤት መሄድ አለባቸውና ምናልባት ምልክቶቹ ቶሎ ፊል ላያደርጉ ይችላሉ፣ ቶሎ ላይታወቃቸው ይችላሉ እና እንደው ቀደም ብሎ መታየቱ የተሻለ ነው የሚሆነው። ቢያንስ በተወሰነ ታይም ኢንተርቫል በተለይ ደግሞ ከዚህ ቀደም እንደው ሂስትሪ ያላቸው ታካሚዎች እንደው በ3 ወርም በ4 ወርም ቼክ ቢደረጉ በጣም የተሻለ ነው የሚሆነው። ከዛ ውጪ ምናልባት ለረጅም ሰዓት ኮምፒውተር ላይ የሚሰሩ ሰዎች የግድ ቁጭ ብሎ መስራት ላይ ጠበቅባቸው ይችላል። የሚሰሩበትን ጠረጴዛ ቢያንስ ከፍ አድርገው ቆሞ የሚሰሩበትን ኤንቫይሮንመንት መፍጠር ይችላሉ። ብዙውን ጊዜ ማስተዋል ያለብን በተለይ ከአንገታችን እንዲህ ከምናቀረቅር እንደው ይሄ ጆሮአችን በቃ ትከሻችን ላይ ማረፉን በደንብ ማወቅ፣ በዛ ላይ ይሄ የኮምፒውተራችን የመጨረሻው ጠርዝ በአይናችን ትይዩ እንዲህ የሚሆንበትን ነገር ብናመቻቸው፣ አሁን ስልክም ስንጠቀም እንዲህ ቤንድ ከማድረግ በቃ የስልካችን የመጨረሻ ጠርዝ በአይኔ ትይዩ ባረግ በብዙ ፐርሰንት መቀነስ እንችላለን። አልፎ አልፎ አንዳንድ ታካሚዎች ኔክ ኮላር የሚጠቀሙበት አጋጣሚዎች አሉና የምንደግፍበትም አጋጣሚዎች አሉ፣ የማንደግፍበትም አጋጣሚዎች አሉ። ለምሳሌ ታካሚ በጣም ሲቪር ታይፕ ኦፍ ፔን ወይም በደንብ የአንገቱን እንቅስቃሴ ኮንትሮል ማድረግ የማይችል አይነት ታካሚ ከሆነ የግድ ኮለር ያስፈልጋል። አንዳንዴ ደግሞ እንደው በጣም ለትንሽም ማይልድ ለሆነ ዲስክ በልጅም ኮለር የምታዘዝበት አጋጣሚዎች አሉና ጥንቃቄ ያስፈልጋል። የአንገት ህመም የጉልበትም የትከሻ ስትሮክ ያደረገ ታካሚ ከመድኃኒት ይልቅ እንደውም ሌሎች የህክምና አማራጮች እንዳሉላ እስከ ማሰብ ደርሷል እና ያው ድሮ ላይ አዌርነሱም ስለሌለ ይህን ያክል ወደ ፊዚዮቴራፒ ሪፌር የማድረግ ልምዱ ብዙ አልነበረም። አሁን ግን በጣም የተሻለ ነው። በተለይ አንዳንድ ህክምና ቦታዎች ላይ በጥሩ ፐርሰንት በብዙ ፐርሰንት የመሻሻል ነገሮች አሉና ስቲል አሁንም ይቀራል። ሌቫተር ስካፑሌ ስትሬች ይባላል። ይህም ከአንገታችን ጀርባ የሚገኘውን ጡንቻ ለማሳሳብ ይረዳናል። ይህንም እንቅስቃሴ ስንሰራ አንደኛው እጃችንን ከመቀመጫችን ስር እናደርጋለን። ፊታችንን ወደ ተቃራኒ አቅጣጫ በማዞር ጎንበስ እንላለን። በዚህም አፍንጫችን በብብታችን አቅጣጫ ይሆናል። በመቀጠልም እጃችንን ወደ ኋላ በመውሰድ ጭንቅላታችንን ጀርባ በመያዝ የበለጠ ጎንበስ ብለን ለ20 ሰከንድ እንቆያለን። ይህም እንዳልነው ከአንገታችን ጀርባ ያለውን ጡንቻ ለማሳሳብ ይረዳናል። እንቅስቃሴውንም እንደቀደሙት ሁሉ በቀን ውስጥ 2 ወይም 3 ጊዜ እንደግመዋለን።